እኔ እዚህ ሀገር መጥቼ ማለት ነው አንድ ነገር የተማርኩት ምን እንደሆነ ታውቃላችሁ? ሁል ጊዜ ውይ ፈረንጆች ደግሞ ነፃ ምግብ ይወዳሉ ብዬ ነበር ማስበው። ግን ትክክል እንትኑ ምን እንደሆነ it's not like ምግቡ ላይ አይደለም ፖይንቱ። እነዚህ ሰዎች እዛ የሚሄዱት ምግቡን ለመብላት አይደለም። it's to ሰዎችን ለመተዋወቅ ነው። ሰዎችን ለመተዋወቅ ኮኔክሽን ቢልድ ለማድረግ ነው። ሁሉም ሰው እየተንጋጋው ፍሪ ፉድ ብሎ የሚሄደው እና እሱ ነገር እኔ አልገባኝም ነበር። but that's the truth. you know ስራ ቦታ ከሆነ if there's an event አትቅሩ፣ ሂዱ። you know ማን እንደሚመጣ አታውቁም፣ ማንን ሚት እንደምታረጉ አታውቁም። so that's one thing እኛ ኮሚኒቲ ውስጥ የማይደረግ ነገር you know ይመስለናል ሰዎቹ they just love free food ግን that's not the truth. they go there ሰዎችን impress ለማድረግ፣ ራሳቸውን present ለማድረግ፣ ራሳቸውን memorable ለማድረግ. you know they have a saying ስራ ቦታ ምሳ ብቻ